መሬት ዝርግ ናት የሚሉ ሰዎች ትልቁ የሚያነሱት ጥያቄ ከምድር ሆነን ወደ ጨረቃ ስንመለከት ሁሌም የምንመለከተው አንድ አይነት ገጽታ መሆኑ ነው። ጨረቃ በራሷ ዛቢያ እና በመሬት ዙሪያ እንደምትሽከረከር መሬት ክብ ናት የሚሉ ሰዎች የሚነግሩን ሲሆን፣ ነገር ግን ቀኑ፣ ወሩ እና ዓመቱ ምንም ይሁን በምድር ላይ ያለን ሰዎች ግን ሁሌም የጨረቃ አንዱን ገጽታ ነው የምናየው። ተመልከቱ ቤተሰብ፣ ጨረቃ በራሷ ዛቢያ የምትከረከር ከሆነ በተለያየ ጊዜ የጨረቃን ሁሉን ክፍል መዳዎቿን እና ተራሮቿን ማየት አለብን። ነገር ግን እኛ በቴሌስኮፕም ይሁን በዓይናችን አንድ አይነት የጨረቃን ገጽታ እናያለን። መሬት ዝርግ ናት የሚሉ ሰዎች ይህን ጉዳይ ሲያብራሩ፣ አንደኛ ጨረቃ መሬት ውስጥ የምትገኝ መሬት የምታበራ በጣም ትንሽ ስፋቷ 100 ኪሎ ሜትር በላይ ያልሆነ ዝርግ በሆነ የመሬት ክፍል ላይ የምትዞር እና ቤታችንን እንደ አምፖል የምታደምቅ ናት። ሁለተኛ ጨረቃ በራሷ ዛቢያ አትዞርም፣ ልክ እንደ ሰዓት ግን ምድርን ትዞራለች። ለዚህ ነው ሁልጊዜ አንድ አይነት የመሬት ገጽታን የምናየው። ሦስተኛ ጨረቃ የምትንቀሳቀሰው ተመሳሳይ ቋሚ ውደት ነው። ይህም ማለት የጨረቃ እንቅስቃሴ ሁሌም ተመሳሳይ ነው። ይህ ቪዲዮ የተሰራው ለመዝናኛ ነው።